السلام عليكم ورحمة الله وبركاته. ዛሬ ደግሞ የምናየው ከአላህ Subhanahu Wa Ta'ala ከተከበሩ ስሞቹ መካከል አልገፉር የሚለውን ነው። አልገፉር ማለት የሆነ ነገርን መደበቅ መሸፈንና መሰተር ነው። አላህ Subhanahu Wa Ta'ala እኛን ዱንያ ላይ ስንኖር ወንጀላችንን ይሰትርልናል። አኺራ ላይ ገፉር ይምረንና ከሳት ጠብቆን ጀነት ያስገባናል። አላህ Subhanahu Wa Ta'ala አልገፉር ነው፣ መሐሪ ነው። የሰው ልጅ አይምረንም፣ አላህ ግን መሐሪ ነው። የሰው ልጅ ትንሽ ነገር ብትሳሳትም እንኳን አይምርህም። አላህ Subhanahu Wa Ta'ala የፈለከውን ነገር ብዙ ነገሮች ብትሳሳት በትንሿ ተውባ ካረግ ገፉርና መሐሪ ነው፣ ይምረናል። አልሐምዱሊላህ ረብል ዓለሚን። አላህ Subhanahu Wa Ta'ala በዚህ በተከበረ ስሙ መለመን እንችላለን። አንተ የምህረት ባለቤት ነህና ብለን በዚህ በተከበረ ስሙ አላህ Subhanahu Wa Ta'ala መለመን እንችላለን። ወደ ህይወታችን ስናመጣው አላህ Subhanahu Wa Ta'ala የእኛን ወንጀል ይሸፍንልናል። እኛ ደግሞ የሰዎችን ነውር እየተከታተልን የሰዎችን ትንሽ ነውር እየተከታተልን የሰዎችን ወንጀል ከማጋለጥ ከመከታተል መቆጠብ አለብን። እኛ ሰዎችን እንደምንከታተለው አላህ Subhanahu Wa Ta'ala እኛም ቢከታተለን ኖሮ ምንም አይነት ሂዳያ አናገኝም ነበረ። አላህ Subhanahu Wa Ta'ala እኛን እንደሚምረን ለሰዎች እኛ አፉ ማለትና የሰዎችን ወንጀል እግር በእግር አለመከታተል አለብን። ሰላም አለይኩም።